በአሰልጣኝ ሚካኤል አርቴታ የሚመሩት አርሰናሎች ምሽት ላይ በፍላይ ኤምሬት አትሌቲኮ ማድሪድን አስተናግደው 1-0 ወይንም በድምሩ 2-1 በሆነ ውጤት በማሸነፍ በሃንጋሪ ቡዳፔስት ለሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማለፋቸውን ምሽት ላይ አረጋግጧል። ይሄንንም ተከትሎ ከጨዋታው በኋላ ምን አስተያየቶች ተሰጡ፣ ምን ተባለ የሚለው እንደሚከተለው አሰናድቼላችኋለሁ። ተከታተሉኝ። መልካም ጊዜ ይሁንላችሁ። ትላንትና ጨዋታውን በአማዞን ፕራይም ላይ ሲተነትን የነበረው የቀድሞ የአርሰናል ተጫዋች በጨዋታው ላይ አስደናቂ አቋም ስላሳየው ስለ ቪክቶር ዮኬሬሽ አስተያየቱን ሰጥቷል። አርሰናል ዮኬሬሽን ሲያስፈርመው ሚካኤል አርቴታ ተከላካዮችን ያፈራርሳል ማለቱን አስታውሳለሁ። ዛሬ ምሽት ያንን በሚገባ ተመልክቻለሁ። እሱ እንዲህ አይነት ፈተናዎችን ይወዳል። በዚህ የውድድር ዘመን አንዳንድ ጊዜ እንዲህ አይነት እንቅስቃሴዎችን ሲያደርግ ነበር። ነገር ግን ሁሌም ቢሆን እንደ ጥንካሬው በሚመጥን መልኩ አልነበረም። ስለዚህ ለሱ እጅግ በጣም ደስ ብሎኛል። ወደ ፕሪሚየር ሊጉ ስትመጣ በተወሰነ መልኩ ትጠብቃለህ፣ ነገር ግን ጊዜ ያስፈልገዋል። እሱ አሁን ላይ ቁመና ወይንም ብቃቱን እያሳደገ መጥቷል በማለት ለቪክቶር ዮኬሬሽ ያለውን አድናቆት ገልጿል። እንዲሁ በሲቢ ስፖርት ላይ ጨዋታውን ሲተነትን የነበረው የቀድሞ የአርሰናል ሌጀንድ ዳንኤል ቴሪ ሄነሪ ከምንም በላይ መጀመሪያ ላይ ሚካኤል አርቴታ ተጫዋቾችን በመረጠበት ወይንም ይዞ በገባው ላይንአፕ መንገድ ላይ ምን ያህል ደፋር እንደነበር መነሳት አለበት ብዬ አስባለሁ። እንደ ዊሊያም ሳሊባ፣ ጋብሪኤል እና ዴክለር ራይስ ላሉ የተለመዱ ተጫዋቾች ትልቅ አድናቆት መስጠት ቢኖርብኝም ዛሬ ግን ለቪክቶር ዮኬሬሽ ልዩ ምስጋና መስጠት አለብኝ ሲል ለአርሰናሉ ስዊድናዊ አጥቂ በጨዋታው ላይ ስላሳየው አስደናቂ አቋም ምስጋና እንደሚገባው የቀድሞ የአርሰናል ኮከብ ዳንኤል ቴሪ ሄነሪ ተናግሯል። በካናል ፕላስ ላይ ጨዋታውን ሲተነትን የነበረው የቀድሞ የቱኒዚያ ተጫዋች ዋብሪ ካድሪ አርሰናል 35 የፕሪሚየር ሊግ ጨዋታዎችን አድርጓል። አርሰናል የተራዘሙ ጨዋታዎች አልነበሩበትም ወይም ተጫዋቾችን ለማሳረፍ የሚያስችል እድል አላገኘም። ኦስማን ዴምቤሌና ዲዜሬ ዱዌ ፒኤስጂ ውስጥ ሲጎዱ እንደ ትልቅ ቀውስ ነበር የሚታየው። እንዲሁም በባየር ሙኒክ ቤት ያለ ሃሪኬንና ማይክል ኦሊሴ ለፍጻሜ ደርሰው ቢሆን ኖሮና ከዚያ ሁሉንም አክብሮት መስጠት ይችል ነበር። በኒኮላስ ጃክሰን ተክተው ሲጫወቱና ውጤቱ ምን እንደሚሆን ማየት እፈልጋለሁ በማለት በአርሰናል ቤት ስለነበረው የጉዳት ቀውስና የጨዋታ መደራረብ አስተያየቱን ሰጥቷል። ምንም እንኳን ብዙ ጉዳቶች ቢኖርባቸውም አርሰናሎች ሁል ጊዜም ራሳቸውን መልሰው የማደራጀት ብቃት አላቸው። ቡካዮ ሳካ የዚህ ጭንቅንቅ የጨዋታ መርሃ ግብር ሰለባ ነው በማለት ዋቢ ካዝሪ አርሰናሎች በጉዳት እየታመሱም ተደራራቢ ጨዋታ እያደረጉም ቢሆን እዚህ መድረሳቸው እጅግ የሚያስደንቅ መሆኑን ተናግሯል። በቢን ስፖርት እንግሊሽ ላይ ሲተነትኑ የነበሩት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ከድሉ በኋላ ወደ ፍጻሜው የሚወስደን ድል አስመዝግበናል። ወደ ፍጻሜው ለመድረስ ሁልጊዜም ጠንካራ ተከላካይ ሊኖርክ ይገባል። ይህ ደግሞ የአርቴታ ቡድን አሳይቷል። አርሰናል ምን ያህል ጠንካራ ተከላካይ እንዳለው በተግባር የታየ ሀቅ ነው። አሁን ቀጣዩ ስቴፕ ለፍጻሜ አልፏል። ከዛ ዋንጫውን እንደሚያሳኩት አልጠራጠርም በማለት አሰልጣኝ አርሰን ቬንገር አርሰናል ዋንጫውን ያሸንፋል የሚል ተስፋ እንዳላቸው ተናግሯል። ከጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት የአርሰናሉ አሰልጣኝ ሚካኤል አርቴታ በካራባኦ ካፕ በማንቸስተር ሲቲ ከተሸነፉ በኋላ ስላሳዩት መሻሻል ተናግሯል። በከፍተኛ ስፖርት በተለይም በእግር ኳስ ውስጥ ሁልጊዜም ንቁ መሆን አለብን፣ ምክንያቱም የሚቀጥለው ቅጽበት ምን ይዞ እንደሚመጣ አይታወቅም በማለት ተናግረዋል። ከዚያ በኋላ ስለተለወጡ ነገሮችም አስተያየታቸውን የሰጡት ሚካኤል አርቴታ ራሳችንን ለማሻሻል ዘውትር እንጥራለን። እኔም በራሴ ላይ በጣም ጨካኝ ነኝ። የተወሰኑ ተጫዋቾች ተሳትፎ ሲጀምሩና ለጨዋታ ዝግጁ ሲሆኑ ትልቅ ልዩነት ይፈጠራል በማለት ተናግሯል። በጨዋታው ላይ አስደናቂ ስለነበረው ስለ ስዊድናዊ አጥቂ ቪክቶር ዮኬሬሽ ብቃት ደግሞ ድንቅ ነበር። ኳስ በያዘ ቁጥር ከተመልካች የሚሰጠው ምላሽ ማየት ትችላላችሁ። ለቡድኑ የሚሰጠው የስራ ትጋትና አገልግሎት እጅግ አስገራሚ ነው በማለት ተጫዋቻቸውን አሞካሽቷል። እንዲሁም በተመሳሳይ ስለ ተከላካይ ክፍላቸው አስተያየት የሰጡት አሰልጣኝ ሚካኤል አርቴታ መከላከላችን ግዙፍ ነበር። ስለ ዮኬሬሽ ስታወራ ኳስ በሌለን ጊዜ የጨዋታውን ወጥ ፍጥነትና ልምድ በማስጀመር ረገድ የመጀመሪያው ሰው እሱ ነው። ይህ የቡድን ስራ ውጤት ነው በማለት አርሰናሎች ያሳዩትን ወይንም ቡድኑ ያሳየውን
የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ ከጨዋታው መጠናቀቅ በኋላ ከውድድሩ የወጣ ነው ተጋጣሚያችን ማለፍ ስለሚገባቸው ነው በማለት ለአርሰናል ያላቸውን አድናቆት ገልጸዋል። በመጀመሪያው አጋማሽ ያገኙትን ትልቅ አጋጣሚ ተጠቅመዋል። ማለፍ ይገባቸዋል። አሁን ላይ የተረጋጋና ሰላማዊ ስሜት እየተሰማኝ ነው በማለት ተናግረዋል። በነበሩት የግብ ዕድሎች ላይ በቂ የሆነ ቁርጠኝነት አልነበረንም። በሁለተኛው አጋማሽ ተሽለን ቀርበን ወደኛ ሊያደሉ የሚችሉ ነገሮች ነበሩ፣ ነገር ግን አልሆነም። ያለንን ሁሉ ሰጥተናል። አሁን ያለንበትን ደረጃ መቀበል ይኖርብናል። ለደጋፊዎቻችንና ለተጫዋቾቻችን ምስጋና ይግባና አሁን ባለንበት ደረጃ በመሆኔ ኩራት ይሰማኛል በማለት ለተጫዋቾቻቸውና ለደጋፊዎቻቸው ያላቸውን ክብር ገልጸዋል። ተፎካካሪ መሆን እንፈልጋለን ብዬ ነበር፣ ያንን አድርገናል። በሚያሳዝን ሁኔታ ምንም አይነት ዋንጫ አላሸነፍንም፣ ነገር ግን ለመድረስ አስቸጋሪ የሆኑ ቦታዎች ላይ መድረስ ችለናል በማለት ተናግረዋል። በጨዋታው ላይም በነበረው የዳኝነት ውሳኔ ላይም አስተያየታቸውን የሰጡት ዲያጎ ሲሞኒ ወደዚያ ውስጥ አልገባም፣ ሁላችንም ጥፋት እንደነበር እናውቃለን። ዳኛው ትክክለኛ ውሳኔ የወሰነ መስሎን ነበር። ሰበብ መደርደር ስላልፈለኩ በዚህ ጉዳይ ላይ ምንም አይነት አስተያየት መስጠት አልፈልግም በማለት በዳኛው ላይ አስተያየት ከመስጠት ምሽት ለፕራይም ስፖርት ሲተጫወተውን ሲያስተላልፍና ሲተነትን የነበረው የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሮኒ በፍላይ ኤምሬት ስለነበረው ድባብ ከዚህ ቀደም እዚህ ስቴዲየም የሻምፒዮንስ ሊግ ግማሽ ፍጻሜ ተጫዋች ያለው የዚያን ዕለት ምሽት የነበረው ድባብ ወይንም አትሞስፌር ከዛሬው ጋር ሲነጻጸር ለምንም የሚቀርብ አልነበረም። ይህ ዓመት የአርሰናል ነው በማለት አስተያየቱን ሰጥቷል። እንደሚታወቀው ዋይኒ ማርክ ሮኒ ማንቸስተር ሲቲ በፕሪሚየር ሊጉ በሚቀሩት ጨዋታዎች ቢያንስ በሁለቱ ጨዋታ ነጥብ ይጥላል ሲል ከኤቨርተኑ አቻ በፊት ተናግሮ ነበር። እንዳለውም ማንቸስተር ሲቲ ነጥብ መጣሉ የሚታወስ ነው። እንግዲህ የአርሰናል ዓመት እንደሆነ ነው ዋይኒ ማርክ ሮኒ እየተናገረ የሚገኘው። በተጨማሪም ስለ ስዊድናዊ የአርሰናል የፊት መስመር ተጫዋች ቪክቶር ዮኬሬሽ እንደ ሌሎቹ የዓለማችን አጥቂዎች የሚታይና የሚደነቅ እንቅስቃሴ ላይኖረው ይችላል፣ ነገር ግን ሁሉንም አድካሚ ስራዎች በትጋት ይወጣል። አርሰናል ይህን ጨዋታ እንዲያሸንፍ ትልቅ ሚና ተጫውቷል ሲል ለአማዞን ፕራይም አስተያየቱን ሰጥቷል።